እጅግ አደገኛ መልእክት ተላልፎበታል የተባለው ቪዲዮና እንዴት ኤዲት እንደተደረገ ከዛ በተጨማሪ ለንጽጽር ይመቻችሁ ዘንድ ሙሉ ቪዲዮን ይዤ መጥቻለሁ። በዛሬው ዕለት እንግዲህ በህዝበ ሙስሊሙና በክርስቲያኑ መካከል ከባድ የተባለ ግጭት የመቀስቀስ አቅም ያለው ቪዲዮ ኤዲት ተደርጎ ሲሰራጭ ብዙዎቻችሁ አይታችኋል ብዬ አስባለሁኝ። ታዲያ ይህ ነገር ግልጽ እንዲሆንላችሁ እዚህ ጋርም ደግሞ እንደምትመለከቱት ሙስሊሞች ይህን ጉዳይ አስረዱን የሚል ከወገኖቻችን ጥያቄ ስለመጣ ያ ነገር ግልጽ ይሆን ዘንድ ቪዲዮ ይዤላችሁ መጥቻለሁ። ሙሉን አሳያችኋለሁ። በቅድሚያ የእሱን ልጁ ቆርጦ የሰራውን ቪዲዮ ትመለከቱና ከዛ ሙሉን ታዩታላችሁ እና ቪዲዮ በደንብ ሼር አድርጉት። ለብሶ እንዲደርስ ፈልጋለሁ። በቃ ማለት እንደዚህ አይነት ተቃርኖች እንዲፈጠሩ ስለማልፈልግ ማለት ነው። አንፈልግም ሁላችንም አይደለ? ስለዚህ በደንብ ኮፒ ሊንክ እያደረጋችሁ አድርሱት ይሄን ቪዲዮ። ቃላቶቹ ትንሽ ዊርድ እንትን ያሉ ቃላቶች ስለሆኑ ግድያ ምናምን የሚል ቃላት ስለሆነ ቲክቶክ ላይ ወደው ይችላል እና በደንብ ኮፒ ሊንክ አድርጉት። ቪዲዮ መጀመሪያ እሱ ልጋብዛችሁ። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ከዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ሙሉ ቪዲዮን ደግሞ ልጋብዛችሁ የኡስታዝም ማለት ነው። እስከ መጨረሻ እዩት። በጣም ሊረዝም ስለሚችል በደንብ ኮፒ ሊንክ ሪፖስት ማድረጋችሁን አትርሱ። በደንብ ኮፒ ሊንክ አድርጉት። የኡስታዝን ደግሞ እንመልከት። ላይ ተጠቅሶ እንደመጣው ኢነላህ ከተበ ኢሕሳና ፊ ኩሊ ሸይ፣ አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ እቅፍ አትቀበለው። ሊገልህ ይመጣ የዛኔ ትገለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጉሎ ማውጣት፣ ይሄ አንገት በጥሶ እንዲህ ማስፈራራት፣ ላ በእሳት ማቃጠል። ላ ዩዐዚቡ ፊ ናር ኢላ ረቡ ናር፣ በእሳት የሚያቃጥል የለም እሳትን የፈጠረው ጌታ። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርቱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ከዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን ታፈላ ቀብለ ሀዛ፣ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚትሃ መውታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ። ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጉ። ወልዩሪሕ ዘቢሃት፣ ከእንደገና ወዲያውኑ ይገላግላል። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮነ በሙሐደድ ስለታማ መሆን አለበት፣ ስለታማ መሆን አለበት። ልጁ የሰራውንም ኡስታዝ የተናገረውን ሙሉ ቪዲዮ እንዳያችሁ ተስፋ አደርጋለሁ። እንግዲህ መረዳት የምትችሉት ነገር ምንድነው? ኡስታዝ ስለ እንስሳ አስተዳደር ያወራውን ቃላት ከጂሃድ ጋር አገናኝቶት፣ ካፊር የሚለውን ቃል አገናኝቶት እንግዲህ እኛ እንደዚህ ሊያደርጉን እያሰቡን የሚል መልእክት አስተላልፎ እንግዲህ አመጽ ማስነሳት፣ በሁለቱም እምነቶች መካከል ግጭት የመቀስቀስ ፍላጎት ያለው ነው የሚመስለው። ስለዚህ ቅድም ጥያቄ ጠይቃችሁ ለነበራችሁት ወገኖቻችን ያለው ነገር ይሄ ነው። እንግዲህ ሙሉ ቪዲዮን ካያችሁት ምን እንደተፈጠረ ለመረዳት ምንም የተለየ ፊዚክስ ወይም ማትስ የለውም። ቀላል ኤዲቲንግ
ቆረጥ ተደርጎ ቃላት የመግጠም ስራ ነው የተሰራው። ይህ ደግሞ እጅግ በጣም አደገኛ ተግባር ነው። እንግዲህ በአብሮነት በመቻቻልና በፍቅር ሊኖር የሚያስብ ማህበረሰብ ላይ እንደዚህ ተገቢነት የሌለው ስራ የሚሰሩ ሰዎች ሲገኙ ሁሉም በየራሱ በኩል ሊያወግዝ ይገባል። ኡስታዝ ስለዚህ ነገር እንዳላወራ መረዳት ትችላላችሁ። ነገር ግን ልጁ ግን ይህን ነገር ለማድረግ ሆነ ብሎ እንግዲህ ኤዲት ሰርቷል ማለት ነው። እንግዲህ ይሄ ነገር ግልጽ ይሆንላችሁ ዘንድ ነው። በመካከላችን ምንም አይነት ቅራኔ ወይ ደግሞ አለመግባባቶች እንዲፈጠሩ ስለማንፈልግ እና ስለ እምነታችን የተዛባ የተሸዋረረ አመለካከት እንዳይኖራችሁ ስለምንፈልግ ነው እንግዲህ በግል የሰራሁት ይህን ቪዲዮ ማለት ነው። በደንብ ላይክ፣ ሼር፣ ሪፖስት እያደረጋችሁ ኮፒ ሊንክ እያደረጋችሁ አድርሱት። ያው ቃላቶቹ ትንሽ ዊርድ ስለሆኑ ቲክቶክ ላይ ወዶ ይችላል ብዬ ነው። ኤኒዌይስ ትረዱናላችሁ ብዬ አስባለሁኝ። መርዳት ዝግጁ የሆነ ሰው ማለት ነው። በተረፈ ሰላም አለይኩም፣ ይመቻችሁ።